ሰላም። ዛሬ የምንመረምረው ጉዳይ ስለ ህመምና ደስታ ነው። ግን ዝም ብሎ ፍልስፍና አይደለም። ይህ መሰረታዊ የሆነው የህይወት አዙሪት ህመምና ደስታ እኛን ለመቆጣጠር ሆን ተብሎ እንዴት ጥቅም ላይ እንደሚውል ነው በጥልቀት የምናየው። እስቲ በዚህ ጥያቄ እንጀምር። መቼም ቢሆን በአንድ ነጠላ ህመም ላይ ብቻ ትኩረት ሰጥቶ ማሰብ ምን እንደሚመስል ሁሉንም ነገር አስረስቶ ትኩረትን ሙሉ በሙሉ የሚሰርቅ አይነት ከባድ ስቃይ ማለት ነው። እሺ፣ ሳምሳራ የሚለውን ቃል ስንሰማ ብዙዎቻችን አእምሮአችን ውስጥ የሚመጣው ያው የህይወትና የሞት አዙሪት ነው አይደል? ግን እዚህ ላይ የምንመለከተው ፍቺው ለየት ይላል። እዚህ ላይ ሳምሳራ ማለት የማያልቅ የስቃይና የደስታ መፈራረጥ ነው። ስቃይ ጎ ይሉታል፣ ደስታ ደግሞ ናክ። አንዱ ሲያልቅ ሌላኛው እየተተካ የሚቀጥልበት አንድ ትልቅ ውደት ማለት ነው። እንግዲህ የውይይታችን ፍሰት ይሄን ይመስላል። በመጀመሪያ ስለዚሁ የማያባራ አዙሪት እናያለን። ከዛ የስቃይን ባህሪ እንመረምራለን። ቀጥሎ ደግሞ ሆን ተብሎ ስለሚፈጠር ስቃይ እናወራለን። ስለ ደስታ ወጥመድም እናነሳለን። በመጨረሻም ከዚህ ሁሉ መውጫ መንገዱ ምንድን ነው የሚለውን እንመለከታለን። እንግዲህ ወደ መጀመሪያው ነጥባችን እንግባ። ይህ የማያባራው የስቃይና የደስታ አዙሪት ሐሳቡ በጣም ቀላል ይመስላል፣ ግን በጣም ጥልቅ ነው። ከስቃይ መገላገል የደስታ ምንጭ ነው ይላል። እስቲ እናስበው። ደስታ የምንለው ነገር እኮ በአብዛኛው ጊዜ መነሻው አንድ የነበረ ህመም ወይም ስቃይ መወገዱ ነው። ለምሳሌ በጣም ስንራብ ያ ስሜቱ ስቃይ ነው። ምግብ ስንበላ የሚሰማን ደስታ ደግሞ ከዛ ከረሃብ ስቃይ የመገላገል ውጤት ነው። ቀላል ግን ወሳኝ ነጥብ ነው። እርሺ፣ አሁን ደግሞ እስቲ የስቃይን ባህሪ ለብቻው እንየው። ሐሳብን እንዴት ነው የሚቆጣጠረው? ዋናው ነጥብ ይህ ይመስለኛል። አእምሯችን ሁልጊዜም ትኩረት የሚያደርገው በዛ ቅጽበት ከባዱ በሆነው ስቃይ ላይ ብቻ ነው። ስቃይ ሲኖር ሌላ ነገር ሁሉ ይጠፋል። ለምሳሌ አንድ ሰው በጤናው ቢታመም ብቸኛ ሐሳቡና ፍላጎቱ ምንድነው? ጤና ማግኘት ብቻ። ወይም ደግሞ እስር ቤት ቢገባ ነፃ መውጣት ብቻ ነው። በቃ ሌላው ሁሉ ነገር ትርጉሙን ያጣ። ይሄ ማለት ምን ማለት ነው? ህይወት በስቃይ ስትሞላ አስተሳሰብ ይቀነሳል። ውስብስብ ነገሮችን፣ ፍልስፍናን፣ ፖለቲካን፣ እነዚህን ሁሉ ማሰብ ያቅተናል። አእምሮአችን ሙሉ በሙሉ የሚያስበው ከዚህ ስቃይ እንዴት ነው የምወጣው የሚለውን ብቻ ይሆናል። እና ይህ ነጥብ አሁን ለምናየው ለሚቀጥለው ክፍል በጣም ወሳኝ ነው። እሺ፣ አሁን የምንገባበት ርዕስ ትንሽ ከበድ ይላል። ሆን ተብሎ ስለሚፈጠር ስቃይ ነው። አሁን ያየናቸው የስቃይ ባህሪያት ማለትም አስተሳሰብን የማጥበብና በአንድ ነገር ላይ ብቻ የማተኮር ኃይሉ እንዴት ሆን ተብሎ ለቁጥጥር እንደሚሆን ነው የምንመለከተው። ይህን አባባል ተመልከቱ። አምባገነኖች ህዝባቸውን እንዲበለጽግ የማድረግ ምንም አይነት ፍላጎት የላቸውም ይላል። በጣም ከባድ አባባል ነው፣ ግን ስቃይ እንዴት የፖለቲካ መቆጣጠሪያ መሳሪያ እንደሚሆን ፍንጭ ይሰጠናል። እንግዲህ ይህን ለማድረግ የሚጠቀሙበት ስልት በ3 ደረጃ ይከፈላል። ደረጃ 1 ላይ ሆን ብለው የሀገርን ኢኮኖሚ ያወድማሉ። ይህ ምን ያመጣል? ወደ ደረጃ 2 ይወስደናል። ህዝቡ በከፍተኛ የኢኮኖሚ ስቃይ ውስጥ እንዲዘፈቅ ያደርጋሉ። እናም በመጨረሻ በደረጃ 3 ህዝቡ ሙሉ ትኩረቱ የዕለት ጉርሱን ለማግኘት ሲሆን ስለ ፖለቲካ፣ ስለ መብት፣ ስለ አስተዳደር ለማሰብም ሆነ ለመሳተፍ አቅሙም ጉልበቱም አይኖረውም። ይሄ መርህ አእምሮን ባዶ አድርጎ በአዲስ አስተሳሰብ የመቅረጽ ስልት በፖለቲካ ብቻ አይደለም የሚሰራው። ለምሳሌ የወታደራዊ ስልጠናን እንውሰድ። እዚህም ላይ ተመሳሳይ መርሆች ስራ ላይ ይውላሉ። ሂደቱ እዚህም ተመሳሳይ ነው። ደረጃ 1 ሰልጣኞችን ከመሰረታዊ ደስታዎች ያገኛቸዋል። ምግብ፣ እንቅልፍ፣ ምቾት፣ እነዚህን ሁሉ ይነፍቋቸዋል። ይህ ወደ ደረጃ 2 ያመራል። አእምሮአቸው በመሰረታዊ ስቃይ ሲሞላ ልክ እንደ ባዶ ሰሌዳ ይሆናል። እናም በመጨረሻ በዚህ ባዶ በሆነው አእምሮ ላይ የሚፈለገውን ርዕዮተ ዓለም በቀላሉ ይጭናሉ። ታማኝነት፣ የጠላት ምንነት እና የመሳሰሉትን ማለት ነው። እስካሁን ያወራነው ስለ ስቃይ ነው። እስቲ አሁን ደግሞ ገጽታውን እንቀይርና ስለ ደስታ እናውራ።
የሚገርመው ነገር ደስታ በራሱ እንዴት ወጥመድ እንደሚሆንና የስቃይ አዙሪቱን እንደሚያስቀጥል ነው የምንመረመረው። እንዴት ሊሆን ይችላል? ደስታ እኮ ጥሩ ነገር ነው። እንዴት ወደ ስቃይ ሊለወጥ ይችላል? ጥያቄው ይሄ ነው። የደስታ ወጥመድ ምስጢር አለው እዚህ ጋር ነው። ሂደቱን እስቲ በቅደም ተከተል እንየው። መጀመሪያ አንድ ያሰብነውን ነገር እናሳካለን። ያኔ የደስታ ስሜት ይሰማናል። ግን ከትንሽ ጊዜ በኋላ ምን ይሆናል? ያ ደስታ ቀስ በቀስ እየደበዘዘ ይሄዳል። እንደ በፊቱ አያረካንም። ከዛስ አእምሮአችን አዲስና ከዚያኛው የበለጠ ፍላጎት ይፈጥራል። ውጤቱስ በቃ ይህ የማያልቅ የፍላጎት ሩጫ ደስታውን መልሶ ወደ ስቃይ አዙሪት ውስጥ ይከተለዋል። ልዩነቱ እዚህ ላይ ነው ያለው። በጣም የሚገርም ነው። ስቃይ ትኩረትን በአንድ ነገር ላይ ብቻ ነው የሚያደርገው። ደስታ ግን በተቃራኒው ስፍር ቁጥር የሌላቸው አዳዲስ ፍላጎቶችን ይወልዳል። ተጨማሪ ገንዘብ፣ አዲስ ግንኙነት፣ ማህበራዊ ስኬት፣ የበለጠ እውቅና፣ የበለጠ ስልጣን፣ በቃ ዝርዝሩ አያልቅም። እና ይህም የሚያማባራ የፍላጎት ሰልፍ ነው በመጨረሻ ወደ ስቃይ የሚመልሰን። በእውነቱ ይህንን አጠቃላይ ሁኔታ የሚገልጽ አንድ ቃል አለ። ኢልቼጌጎ ይባላል። ሐሳቡ ምንድን ነው? በዚህ የማያልቅ የስቃይ እና የደስታ አዙሪት ውስጥ መኖር በራሱ አንድ አይነት ስቃይ ነው የሚል መርህ ነው። እሺ፣ ይህ ሁሉ ከሆነ መፍትሄው ምንድን ነው? ከዚህ አዙሪት ባሻገር ያለው መንገድስ ምንድን ነው? እስቲ ያንን እንመልከት። መፍትሄው በሁለት ቁልፍ ጽንሰ ሐሳቦች ይገለጻል። የመጀመሪያው እሄታል ይባላል። ትርጉሙም ነፃ መውጣት ወይም ማስተዋል ማለት ነው። ይህ ምንድን ነው? ስቃይ ወደ ደስታ፣ ደስታን በተራው ወደ ስቃይ ሊለወጥ እንደሚችል በጥልቅ መገንዘብ ነው። ሁለተኛው ደግሞ ዮልባን ነው ወይም ኒርቫና የምንለው። ይሄ ደግሞ የአእምሮ መረጋጋት ነው። በደስታ ጊዜ መጀንጀን የለም፣ በስቃይ ጊዜም ተስፋ መቁረጥ የለም። በቃ የመሃልኛውን መንገድ መጠበቅ ማለት ነው። የዚህ ትንታኔ አቅራቢ የሰውን ልጅ ሕይወት ሲገመግም የደረሰበት ድምዳሜ በጣም አስገራሚ ነው። ሕይወትን ብንከፋፍለው 70% ስቃይ ነው ይላል። 10% ብቻ ነው ደስታ። መካከል ላይ ያለው 20% ደግሞ የመረጋጋት ወይም የሰላም ሁኔታ ነው። እና እውነተኛው ግብ ይሄ ነው። ትልቁ ቁም ነገር እዚህ ላይ ነው። ግባችን ያችን 10% ደስታ ለማብዛት መሮጥ ሳይሆን ያችን 20% የሆነችውን የመረጋጋት ሁኔታ ማስፋት ነው። ስቃይም ደስታም ያልሆነችውን የሰላም ቀጠና። እውነተኛው እርካታ ያለው እዚያ ውስጥ ነውና። በመጨረሻም ትንታኔው የሚደምደመው በዚህ ቃል ነው፣ ሰንጉቡል ሐሺብሺዮ። በቀጥታ ሲተረጎም ቡድሃነትን ያግኙ ማለት ነው። ግን ይህንን እንደ ሃይማኖታዊ መልእክት ብቻ ሳይሆን ከዛሬው ውይይታችን አንጻር ብናዩስ ምናልባትም ከዚህ ሁሉ የስቃይና የደስታ አዙሪት ተላቆ ወደ እውነተኛ የአእምሮ ሰላምና ማስተዋል መድረስን ይመኛል። በዚህ ሐሳብ ላይ ያሰላሰልን የዛሬውን ትንታኔ እናበቃለን።